ሰላም ጓደኞች፣ ብዙ ሰዎች ገንዘብ ለመቆጠብ ብዙ ገቢ ያስፈልጋል ብለው ያስባሉ። ግን እውነቱ ይህ አይደለም። ዛሬ በዚህ ቪዲዮ ትንሽ ገቢ ቢኖርም ገንዘብ እንዴት መቆጠብ እንደሚቻል 5 ቀላል መንገዶች እናጋራለን። እስከ መጨረሻ ይመልከቱ። እውነቱ ገንዘብ መቆጠብ ከገቢ ብቻ አይደለም፣ ከእርስዎ የገንዘብ አስተዳደር ይጀምራል። ትንሽ ገቢ ቢኖርም ትክክለኛ ዕቅድ ካለ ገንዘብ ማስቀመጥ ይቻላል። 1. ወጪውን ይመዝግቡ። መጀመሪያ የምታወጡትን ገንዘብ ማወቅ አለብዎት። ለምሳሌ ምግብ፣ ትራንስፖርት፣ ስልክ፣ ካርድ ወዘተ። የዕለት ወጪውን በደብተር ወይም በስልክ መመዝገብ ይጀምሩ። እንዲህ ሲያደርጉ ገንዘብ የሚጠፋበትን ቦታ በቀላሉ ያውቃሉ። በየወሩ ትንሽ ይቆጥቡ። ገቢው ትንሽ ቢሆንም ትንሽ መቆጠብ ጀምሩ። ለምሳሌ ከገቢው 5% ወይም 10% መቆጠብ ትችላላችሁ። በጊዜ ላይ ይህ ትንሽ ገንዘብ ትልቅ ይሆናል። 3. ያልተፈለጉ ወጪዎችን ያስቀንሱ። አንዳንድ ጊዜ የማያስፈልጉ ነገሮች እንገዛለን። ለምሳሌ በየቀኑ ውጭ ቡና ወይም ምግብ መግዛት። እነዚህን ካስቀነሱ ብዙ ገንዘብ ማስቀመጥ ትችላላችሁ። 4. የተቆጠበ ገንዘብ ያስቀምጡ። የተቆጠበውን ገንዘብ በባንክ ማስቀመጥ ጥሩ ነው። ይህ ገንዘብዎን እንዲጠብቅ እና እንዲጨምር ያግዛል። 5. ተጨማሪ ገቢ መፍጠር። ከቻሉ ተጨማሪ ገቢ የሚያመጡ ነገሮች ይፈልጉ። ለምሳሌ ኦንላይን ሥራ፣ ትንሽ ንግድ ወይም ክህሎት መጠቀም። ይህ ገንዘብ መቆጠብን በጣም ይረዳል። እንግዲህ ጓደኞች፣ ብዙ ገቢ ሳይኖርም ገንዘብ መቆጠብ ይቻላል። ቁልፉ ነገር የወጪ መቆጣጠርና ትንሽ ትንሽ መቆጠብ ነው። ቪዲዮ ከወደዳችሁ ላይክ ያድርጉ፣ ሳብስክራይብ ያድርጉ እና ኮሜንት ይጻፉ። ቀጣይ ጊዜ ከሌላ ጠቃሚ ቪዲዮ ጋር እንገናኛለን። አመሰግናለሁ።